ምን ሰማው ዜና ሁሌ ክፉ ሰው በሰላም ገብቶ መውጣት አይችልም። ከ14 ዓመት በፊት የቀድሞው ኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ በኢትዮጵያ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል ባርሲና ባሌ በማለት በአካባቢው ይንቀሳቀሱ በነበሩ ጽንፈኛ ኃይሎች ምክንያት ጠንካራ የደህንነት ስጋት መኖሩን ይፋ አድርገው ነበር። ይህ ታሪካዊ ንግግር ዛሬ ባርሲ አካባቢ ከሚታየው አስከፊ የጸጥታ መላላትና በንጹሃን ላይ ከሚፈጸመው ጥቃት ጋር ተዳምሮ በአካባቢው ለዓመታት ሲብላላ የቆየው የደህንነት ክፍተት አሁንም ድረስ ስር ነቀልና ዘላቂ መፍትሄ አለማግኘቱን አመላካች ሆኗል ተብሏል። ሆኖም ግን ይህን ታሪካዊ ንግግር ከዛሬው ወቅታዊና እጅግ ስስ ከሆነው ሃይማኖታዊ ሁኔታ ጋር አያይዞ ለመተንተን ከፍተኛ ጥንቃቄና የሰከነ ገለልተኝነት ይጠይቃልም እየተባለ ነው። የቀድሞው ጠቅላይ ሚኒስትር ንግግር ከዓመታት በፊት የጸጥታ ስጋቱ የት አካባቢ በልጥ ያተኮረ እንደነበር የሚያሳይ ታሪካዊ ማሳያ ቢሆንም የዛሬው የመንግስት መዋቅር ግን የዜጎችን ደህንነት ከማስጠበቅና የታጠቁ ኃይሎችን ኦፕሬሽን አስቀድሞ ከመግታት አንጻር የታየበትን ተቋማዊ ድክመት በታሪክ ሰበብ ሊሸፍነው አይችልም። በዚህ ሰሞን ባርሲ ወረዳዎች በተፈጸሙ ጥቃቶች ከ37 በላይ ኦርቶዶክሳውያን ምዕመናን ህይወታቸው እንዲያልፍ መደረጉ የኢትዮጵያን ፖለቲካ ትኩሳት ወደ አዲስ ምዕራፍ አሸጋግሮታል። ይህን ክስተት ተከትሎ ብዙዎችን ባሳዘነ አንድ ተንቀሳቃሽ ምስል ላይ ከሞት ያመለጡት ምዕመናኑ ከዘረፋና ውድመት የተረፈውን የካራ ኩፍተና መድኃኔዓለም ቤተክርስቲያን ታቦተ ጽላትና ንዋየ ቅድሳት ንብረቶችን ይዘው ሲሰደዱ ታይተዋል። በዚህም ከደርዘን በላይ አርቲስቶች ክስተቱን ከመንግስት ቸልተኝነት ጋር አያይዘው ቁጣቸውን ገልጸዋል። እንደ መሰረት መብራቴ፣ ሰለሞን ሙሄ፣ ታሪኩ ጋንሳኪ፣ ያሬድ ነጉ፣ ንብረት ግላውና ሌሎችም እውቅ የኪነ ጥበብ ሰዎች የወገኖች ሞት እንዲበቃ ጠይቀው አትግደሉን ማለትም ወንጀል በሆነበት ሀገር ላይ እየኖርን ነው ሲሉ ሀዘናቸውን አሰምተዋል። በተለይ ሰለሞን ሙሄ በቁጣ ውስጥ ሆኖ በተናገረው ቃል ስንናገርም መርጦ አልቃሽ እንባላለን፣ ዝም ባልን ቁጥር ግን ሀገራችንን እያጣን መሆኑ ይታወቅ ብለዋል። መሰረት መብራቴም ዘለግ ባለ ጽሁፏ ኦርቶዶክሳውያን ላይ የደረሰው አስከፊ ድርጊት በቀጥታ የሚያዘው ጠባቂ መንግስት ከማጣት ጋር ነው የሚል ድምዳሜ አስቀምጣለች። ሰዓሊና ገጣሚ ቸርነት ወልደ ገብርኤልም መንግስት ምረጡ ብቻ ከሚለው ቀልድ ወጥቶ የዜጎቹን ሰላም እንዲያስጠብቅ ጠይቋል። ከአርሲ ተወላጆች አንዱ የሆነው ታዋቂ የፖለቲካ ሰው ጃዋር መሐመድ ደግሞ ክስተቱን በቀጥታ በመንግስት አካላት ተዋናይነት የሚፈጸም መሆኑን ደጋግሞ ጽፏል። ጃዋር በአሜሪካ ሆኖ ስለ አርሲው ጥቃት በጻፈው መረጃ አገዛዙ በምርጫው ድራማ ከደረሰበት ውርደት ትኩረት ለማስቀየር አዲስ ፍጅት ፈጽሟል ብለዋል። ፖለቲከኛው እንደሚለው ከ2 ሳምንት በፊት ከምዕራብ ሐረርጌ ዳሩ ለቡ ወረዳና ከአርሲ ሸነን ኮሎ ወረዳ በመነሳት ወደ አርሲ ዞን አሰኮ ወረዳ ሲጓዙ የነበሩ የከብት ነጋዴዎች በአሰቃቂ ሁኔታ ህይወታቸውን ተነጥቀዋል። የመንግስት ካድሬዎችና የጸጥታ አካላት ድርጊቱን የፈጸሙት ፋኖን አስርገው በማስገባት በአካባቢው የሚኖሩ የአማራ ማህበረሰብ ታጣቂዎች ናቸው የሚል ወሬ በማናፈስ የአማራ ተወላጆችንም አፍሰው አሰሩ ይላል ጀዋር። ሰሞኑን ደግሞ በዚሁ ባስኮ ወረዳ የአማራ ተወላጆች የሆኑ ሰዎች ተገደሉ። የድርጊቱ ፈጻሚ ታጣቂዎች በአንድ በአቅራቢያ ባለ ቤተክርስቲያን ላይም ጥቃት ለማድረስ የሞከሩ ሲሆን በአካባቢው ህዝብ ርብርብ ከቦታው ተባረው ቤተክርስቲያኑን ለማትረፍ ተችሏል። ይህን ጥቃት ደግሞ ከሳምንት በፊት ለተፈጸመው በቀል ሸኔ የፈጸመው ነው በማለት የኦሮሞ ተወላጆችን እያፈሱ ይገኛሉ በማለት የነገሩን ውስብስብ አካሄድ አመልክቷል። ጃዋር ባወጣው መረጃ መሰረት በምስራቅ አርሲ ዞን ተደጋጋሚ የግድያዎችን ሴራ የሚያቀነባብረው የ120 ማፊያ አባልና የዞኑ የጸጥታ ቢሮ ኃላፊ ስንታየው ጥላሁን የተባለ ሰው ነው። አቶ ስንታየው ከወያኔ ዘመን ጀምሮ በዞኑ ዋና የደህንነት ሰው ሲሆን አገዛዙ ተቃውሞ በገጠመው ጊዜ ሁሉ የብሔርና ሃይማኖት ግጭቶችን የሚቀሰቅስ አደገኛ ሰው ነው ብሎታል ጃዋር። ከዚሁ ባለስልጣን ጋር በሐዋሳ ከተማ በጉርብትና ኖር ያለሁ ያሉ አንድ አስተያየት ሰጭም ሰውየው ሲበዛ ተንኮለኛ ነው ብለዋል። ይህ በንጹሃን ላይ የደረሰው ታላቅ መከራ ገና ሳይጣራና አስከሬኖች ከቀየው ሳይነሱ በማህበራዊ ሚዲያና በፖለቲካው መድረክ ላይ የተለመደው የጣት መቀሳሰርና የፍረጃ ፖለቲካ እንደ ሰደድ እሳት ተቀጣጥሏል። እንደ ኤርሚያስ ለገሰው አቅጅራ ያሉ የመንግስት አፎችና ተጽዕኖ ፈጣሪዎች በጥቃቱ ማግስት ምንም አይነት ገለልተኛ ማጣሪያ ሳይደረግ ከጥቃቱ ጀርባ የአርሲ ተወላጁ ጃዋር ሲራጅ መሐመድ አለበት በማለት ጣታቸውን ወደሱ ቀስረዋል። ይህ ፍረጃ የቆየውን ታሪካዊ ቂምና የብሔር ፖለቲካ ፍጆታን እንደገና ለማደስ የተወረወረ የትርክት ጦር መሆኑን ግን ታዛቢዎች ይናገራሉ። ይሁን እንጂ ይህን ፍረጃ ተከትሎ የጉዳዩን መዋቅራዊ መልክዓ ምድር የሚቀይሩ መረጃዎች ከወራት በፊት በራሱ በጃዋር መሐመድ በኩል በይፋ ተገልጠው ነበር። ጃዋር መሐመድ ከጥቃቱ ወራት አስቀድሞ በሰጠው መግለጫ በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ የሚመራው መንግስት በአርሲ ምድር ላይ የኦሮሞ ተወላጅ የሆኑ ወጣቶችን ፋኖ በሚል ስያሜ
አደራጅቶና አስታጥቆ ወደ አካባቢው እያሰማራ መሆኑን በይፋ አጋልጦ ነበር። ይህ የጃዋር መግለጫ የሚያሳየው በአካባቢው የሚከሰቱ ጥቃቶች በፖለቲካ መሪዎችና በመዋቅሩ ሆን ተብለው የሚቀነባበሩ እንጂ ከእስልምና እምነት ወይም ከአካባቢው ማህበረሰብ ፍላጎት የመነጩ እንዳልሆኑ ነው። በምስራቅ አፍሪካ ስምጥ ሸለቆ አፋፍ ላይ የተንጣለለችው የአረንጓዴ ምንጣፍና የደመናዎች ሀገር የሆነችው አርሲ ኢትዮጵያ ካሏት እጅግ ማራኪና የተፈጥሮ በረከት ከታደሉ አካባቢዎች መካከል በቀዳሚነት ትጠቀሳለች። የኢትዮጵያ ቱሪዝም ድርጅት የኢትዮጵያ መልክዓ ምድራዊ ውበት በሚል ርዕስ በ2012 ዓ.ም ባቀረበው ጥናት ላይ ይህንኑ ያረጋግጣል። በኦሮሚያ ብሔራዊ ክልላዊ መንግስት ስር የሚገኘው ይህ ግዛት በአሁኑ ወቅት በአስተዳደራዊ መዋቅር በሁለት ተከፍሎ ማዕከሉን ሻሸመኔ ያደረገው የምዕራብ አርሲ ዞንና ማዕከሉ አሰላ የሆነው የምስራቅ አርሲ ዞን በጥቅሉ አርሲ ይሰኛል። ኢትዮጵያ በክፍለ ሀገር ተሸንሽና ትመራ በነበረበት ጊዜ አሩሲ ክፍለ ሀገር እየተባለ ይጠራ ነበር። በኢትዮጵያ ጠባቧ ክፍለ ሀገርም አሩሲ ነበረች። በአጠቃላይ ከ25 በላይ ወረዳዎችንና በርካታ የከተማ አስተዳደሮችን የሚያቅፈው ይህ መልክዓ ምድር በህዝብ ቁጥር ብዛትና በኢኮኖሚያዊ እንቅስቃሴው የሀገሪቱ ዋነኛ የጀርባ አጥንት ነው። ይህ ለምድር የኢትዮጵያ የምርት ጎተራ በመባልም ይታወቃል። በተለይም ስንዴ፣ ገብስ፣ በቆሎ የመሳሰሉ ሰብሎች በስፋት ይመረቱበታል። በአሰላና አካባቢው የሚገኙት ሰፊ የስንዴ ማሳዎች የሀገሪቱን የዱቄትና የቢራ ብቅል ፍላጎት በከፍተኛ ደረጃ የሚሸፍኑ ናቸው። የተፈጥሮ ለምነቱና ምቹነቱ ሰብልን ብቻ ሳይሆን ለአካልና ለህሊና ብርታት የሚሰጡ ድንቅ ሰዎችንም ያፈራ ምድር ነው። አቶ አለማየሁ በቀለ የኢትዮጵያ አትሌቲክስ ታሪክና ውበቱ በሚል ርዕስ በ2008 ዓ.ም ባሳተመው መጽሐፍ ላይ እንደተነተነው የአርሲ አየርና ከፍታ ለየት ያለ የሳምባ አቅምና የጽናት ስነ ልቦናን ይፈጥራል። ይህ ምድር የረዥም ርቀት ሩጫን የታሪክ ምዕራፍ የቀየሩ እንቁዎችን ለዓለም አበርክቷል። አርሲ በኢትዮጵያ ብሎም በዓለም መድረክ ላይ ጉልህ ተጽዕኖ የፈጠሩ በርካታ ታዋቂ ግለሰቦችን ያፈራች ማህፀን ናት። በስፖርቱ በፖለቲካውና በማህበራዊ ህይወቱ ውስጥ ስማቸው በግንባር ቀደምነት የሚነሳ መሪዎችና ጀግኖች መነሻቸው ይኸው ምድር ነው። የዓለምን የአትሌቲክስ ታሪክ ደጋግሞ የጻፈው የብዙ ክብረ ወሰኖች ባለቤትና ስመ ጥሩ ባለሀብት ሻለቃ ኃይሌ ገብረስላሴ የተወለደውም በአርሲ አሰላ አካባቢ ነው። የአርሲን ተራራማ አየር እየተነፈሰ ያደገው ኃይሌ የኢትዮጵያን ስም በዓለም አደባባይ ከፍ አድርጓል። የረዥም ርቀት የሩጫ ንግስቶች የሆኑት ጥሩነሽ ዲባባ፣ ገንዘቤ ዲባባና እጅጋየሁ ዲባባ እንዲሁም የሩጫው ንጉስ ቀነኒሳ በቀለ የዚሁ ለምድር ፍሬዎች ናቸው። ለዓለም ስፖርት ድንቅ አሻራ ያበረከቱት እነዚህ አትሌቶች የአርሲን ስም ከድል ጋር አያይዘውታል። በኢትዮጵያ የቅርብ ጊዜ የፖለቲካ ታሪክ ውስጥ ከፍተኛ ተጽዕኖ የፈጠረው ፖለቲከኛው ጃዋር ሲራጅ መሐመድ የተወለደውና ያደገው በአርሲ ምድር በተለይም ጡሙጋ አካባቢ ነው። በትግል ስልቶቹና በጥናታዊ ጽሑፎቹ በሀገሪቱ ፖለቲካ ላይ የራሱን አሻራም አሳርፏል። የአሁኗ የአዲስ አበባ ከተማ ከንቲባና በፌዴራል ደረጃ በተለያዩ ከፍተኛ የስልጣን እርከኖች ላይ ያገለገሉት ወይዘሮ አዳነች አበቤም የአርሲ ምድር በቀለማት ያሸበረቀው የፖለቲካ ተሳትፎ መገለጫ ናቸው። የቀድሞው የማዕከላዊ ስታቲክስ ኤጀንሲ የህዝብና ቤት ቆጠራ ትንተና በሚል ርዕስ በ2000 ዓ.ም ባወጣው የጥናት ሪፖርት ላይ እንዳመለከተው በአርሲ ውስጥ ያለው የህዝብ አሰፋፈርና ስብጥር በታሪክ አጋጣሚዎችና በስደት እንቅስቃሴዎች ምክንያት የተፈጠረው ውብና ውስብስብ ሞዛይክ ነው። ባለፉት 100 ክፍለ ዘመናት በንግድ በአስተዳደርና በስደት ሰፈራ ምክንያት በርካታ የአማራ፣ የጉራጌ፣ የሀዲያና የከምባታ ብሔረሰቦች አባላት በአካባቢው ተቀላቅለው ይኖራሉ። የአማራው ማህበረሰብ በተለይ በከተሞችና በአንዳንድ የገጠር ወረዳዎች እንደ አርባ ጉጉና መርቲ ጉልህ ቁጥር ያለው ሲሆን ከአጠቃላይ የዞኑ ህዝብ ቁጥር አነስተኛውን ፐርሰንት ቢይዝም የማህበራዊና ኢኮኖሚያዊ ህይወቱ ዋነኛው አካል ነው። የሃይማኖት ስብጥርን በተመለከተ አርሲ የእስልምናና የኦርቶዶክስ ክርስትና እምነቶች ጎን ለጎን የሰፈሩበት ምድር ነው። የእስልምና እምነት በአርሲ ዞን ውስጥ ከፍተኛውን የህዝብ ቁጥር ማለትም ከ60 እስከ 70 በመቶ የሚገመተውን ይይዛል። እስልምና በአርሲ ኦሮሞ ዘንድ ጥልቅ ባህላዊና ማህበራዊ መሰረት አለው። የኦርቶዶክስ ክርስትና በተለይም በከተማ ማዕከላትና ከአማራው እንዲሁም ከተወሰኑ የኦሮሞ ምዕመናን ጋር ተያይዞ ከ20 እስከ 25 በመቶ የሚሆነውን ስብጥር ይዛል። የፕሮቴስታንት እምነት ቀሪውን አነስተኛ ፐርሰንት በመያዝ በተለይ በምዕራብ አርሲ አካባቢዎች በፍጥነት በማደግ ላይ ይገኛል። ፕሮፌሰር ላጲሶ ጌዲሌቦ የኢትዮጵያ ረዥም የንጉሠ ነገሥት ታሪክና የብሔሮች ጥያቄ በሚል ርዕስ በ1993 ዓ.ም ባሳተሙት መጽሐፍ ላይ እንዳብራሩት ታሪክ የትላንት ክስተቶች ስብስብ ብቻ አይደለም፣ ዛሬን የምንመዝንበትና ነገን የምንተነብይበት የትርክት መሳሪያም ጭምር ነው። የአርሲ ምድር ፖለቲካዊ ትኩሳት መነሻው የሩቅ ታሪክ ትውስታዎች ናቸው። በ19ኛው ክፍለ ዘመን መገባደጃ ላይ ዳግማዊ አጼ ምኒልክ የኢትዮጵያን ማዕከላዊ መንግስት ግዛት የማስፋፋትና የማዋሃድ ዘመቻ ሲጀምሩ ከአርሲ ኦሮሞዎች ዘንድ የገጠማቸው መቋቋም እጅግ ብርቱና መራራ ነበር። በራስ ዳርጌ ሳህለ ስላሴ መራ የነበረው የሚኒሊክ ጦርና በአርሲ አርበኞች መካከል የተደረገው የአዙል ጦርነት በሁለቱም ወገኖች ላይ ከፍተኛ የህይወት መጥፋት ያስከተለ ታሪካዊ ክስተት ነበር። ከዚህ ጦርነትና የአገር ማቅናት ሂደት ጋር ተያይዞ የሚነሳው የአኖሌ ታሪክ እስከዛሬ ድረስ አከራካሪና ስሜት ቀስቃሽ ሆኖ ቀጥሏል። የኦሮሞ ብሔርተኞች በአኖሌ ላይ የአርሲ ኦሮሞ
የኦሮሞ ወንዶች ቀኝ እጅና የሴቶች ጡት ተቆርጧል በሚል ታሪኩን እንደ ትልቅ በደልና ጭቆና ማሳያ አድርገው ይተርካሉ። ይህን ታሪክ ለማዘከር ባኖሌ ላይ የቆመው ሐውልት የፖለቲካ ትርክት ፉክክር ማዕከል ሆኖ ይገኛል። በሌላ በኩል አንዳንድ የታሪክ ተመራማሪዎችና የሀገሪቱን አንድነት የሚደግፉ ወገኖች የታሪኩ መጋነንና የሐውልቱ መቆም በብሔረሰቦች መካከል ጥላቻን ለመዝራት ቂምን ለማስቀጠል ሆን ተብሎ የተሰራ የፖለቲካ ሴራ ነው በሚል ይከራከራሉ። ይህ የታሪክ ጠባሳ እስከዛሬ ድረስ በአካባቢው ለሚነሱ ግጭቶች እንደ ርዕዮተ ዓለማዊ መነሻነት ያገለግላል። ዶክተር መረራ ጉዲና ኢትዮጵያ የፖለቲካ ሽግግርና የብሔረሰቦች ውዝግብ በሚል ርዕስ በ2002 ዓ.ም ባሳተሙት የጥናት ጽሑፍ ላይ እንደጠቀሱት በ1980ዎቹ መጀመሪያ በአርባ ጉጉ የተከሰተው ማህበራዊ ቀውስ በኢትዮጵያ የብሔር ፖለቲካ ሽግግር ወቅት የተከፈለ ከባድ የንጹሐን ዋጋ ማሳያ ነው። በኢትዮጵያ የፖለቲካ ስርዓት ለውጥ ከተደረገበት ከ1983 ዓ.ም ጀምሮ በአርሲ ዞን ስር በምትገኘው አርባ ጉጉና መሰል ወረዳዎች ውስጥ በማንነትና በሃይማኖት ላይ ያተኮሩ ጥቃቶች ተከስተው ነበር። በእነዚህ ዓመታት በርካታ የአማራ ብሔር ተወላጆችና የኦርቶዶክስ እምነት ተከታዮች ላይ የደረሰው በደልና መፈናቀል በአገሪቱ የፖለቲካ ታሪክ ውስጥ ጥቁር ነጥብ ጥሎ ማለፉ ይታወሳል። ይህን ክስተትና የቅርብ ጊዜዎቹን ቀውሶች አስመልክቶ ፖለቲከኛው ጃዋር መሐመድ አልጸጸትም በሚል ርዕስ ባሳተመው መጽሐፉ ላይ ሰፊ ትንተናና የራሱን ምልከታ አስፍሯል። ጃዋር በመጽሐፉ በአርሲና በተለያዩ የኦሮሚያ አካባቢዎች የተከሰቱትን ግጭቶች መዋቅራዊና ታሪካዊ መነሻዎችን ለመተንተን ሞክሯል። የተከሰቱት ግጭቶች የዓመታት ጭቆናና የታመቀ የቁጭት መገለጫዎች መሆናቸውን በመጠቆም ጥቃቶችን ከግለሰባዊ ጥፋት ይልቅ በስርዓቱ መበላሸትና በትርክቶች አለመጣጣም የመጡ መሆናቸውን ይሞግታል። ይሁን እንጂ አይነቱ አቀራረብ በንጹሐን ላይ የደረሰውን እልቂት የሚያቃልል ነው በሚል ከተለያዩ የሰብአዊ መብት ተሟጋቾችና ተቃዋሚ ፖለቲከኞች ዘንድ ለትችት ዳርጎታል። ቲክቫ ኢትዮጵያ ወቅታዊ ሀገር ውስጥ መረጃዎች በሚል ርዕስ ግንቦት 26 ቀን 2018 ዓ.ም ባቀረበው ዘገባ ላይ እንደገለጸው በአርሲ ምድር የተቃጣው ሰሞነኛ ጥቃትና የተፈጠረው ቀውስ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል። በምስራቅ አርሲ ዞን በአሰኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች የተከሰተው አሳዛኝ ሁኔታ ሰብአዊ መብትንና የዜጎችን ደህንነት አደጋ ላይ የጣለ ብቻ ሳይሆን ክስተቱ የተተረጎመበት መንገድም የሀገሪቱን የፖለቲካና የሃይማኖት አስፈሪ መስመሮች ይፋ አውጥቷል የሚል ዘገባ አሰራጭቷል። በአካባቢው የተከሰተውን ጥፋት ተከትሎ የሃይማኖት መሪዎችና የአጥቢያው የስራ ኃላፊዎች የሰጡት ምላሽም በምዕመናኑና በታዛቢዎች ዘንድ ከፍተኛ ቅሬታና መደናገጥን ፈጥሯል። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍ ያለው ሸንቁጤ ከቢቢሲ አማርኛ ጋር ባደረጉት ቃለ ምልልስ የተከሰተውን ጥቃት እዚህ አካባቢ ትንሽ እርስ በርስ አለመስማማት አለ በሚል መግለጻቸውን እንዲሁም በጥቃቱ የደረሰውን ጉዳት ትንሽ የእሳት አደጋ ደርሷል ብለው ማለፋቸው ብዙዎችን አስቆጥተዋል። ይህን ተከትሎ አስተያየቱን የሰጠው ኩኔ ደመላሽ ካሳይ የተባለ ታዛቢ የስራ አስኪያጁን ምላሽ ጥቁር ድመት በሌለችበት ጨለማ ቤት ውስጥ ድመቷን እንደመፈለግ በማለት ይተቸዋል። በይፋዊ መግለጫዎችና በምድር ላይ ባለው እውነታ መካከል ያለው ሰፊ ልዩነት የዜጎችን ጩኸት ከንቱ እንደሚያደርገው በምሬትም ይገልጻል። በተቃራኒው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ያስተላለፉት የአባታዊ ሐዘን መልእክት የተፈጠረውን መከራ ጥልቀት የሚያሳይ ነው። ቅዱስነታቸው ይህ መከራ እያበቃ ሳይሆን እየሰፋ ነው የመጣው በማለት 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መጎዳቱን፣ የካራ ኩፍቴና መድኃኔ ዓለም አብያተ ክርስቲያናት መዘረፋቸውን እንዲሁም በርካታ ምዕመናን መሞታቸውን በመቶዎች የሚቆጠሩት ደግሞ መፈናቀላቸውን በተሰበረ ልብ ገልጸዋል። ቅዱስነታቸው የጸጥታ አካላትና የስልጣን ባለቤቶች ከታሪክ ባለዕዳነት ይድኑ ዘንድ የጥቃት ሰንሰለቱን እንዲያስቆሙና ወንጀለኞችን ለሕግ እንዲያቀርቡ አጥብቀው አሳስበዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና የሐዘን ጥያቄ ፈጥሯል ብለዋል። ይሁን እንጂ የአርሲው ክስተት በማህበራዊ ሚዲያ ላይ ለሚደረግ የፖለቲካ የጭቃ ጅራፍ መወራወሪያ እየሆነ መምጣቱን ታዛቢዎች ይናገራሉ። ክስተቱ በኢትዮጵያ ውስጥ ያለውን የተራራቀ ትርክትና የተቋማትን የአቅም ውስንነት ፍንትው አድርጎ ያሳየም ነው። ለጉዳዩ ምላሽ የሰጠው የኦሮሚያ ክልል መንግስት ግን ጥቃቱ ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው ብለዋል። ሽመልስ አብዲሳ የሚመሩት መንግስት በአካባቢው ሰላም ለማስፈን የጸጥታ ኃይል ማሰማራቱን ቢገልጽም የቦታው ነዋሪዎች ግን የተላኩት የጸጥታ ኃይሎች ወደ አካባቢው ሳይደርሱ መንገድ ላይ በሬ ታርዶላቸው የድግስ ዳስ መጣላቸውን ተናግረዋል።